ሲንጋፖር በደቡብ ምስራቅ ኤስያ የምትገኝ በጣም ትንሽ የደሴት ሀገር ናት። በየብስ የምትዋሰነው አንድም ሀገር የለም። በሰሜን በኩል ማሌዥያ የምትገኝ ሲሆን ሲንጋፖር እና ማሌዥያን ጆሆር ስትሬት የተባለ ጠባብ የባህር አካል ቢለያቸውም በሰው ሰራሽ ድልድዮች የተገናኙ ናቸው። በደቡብ በኩል ኢንዶኔዥያ የምትገኝ ሲሆን ሲንጋፖር እና ኢንዶኔዥያ የሲንጋፖር ስትሬት የተባለው የባህር መስመር ይለያቸዋል። ሲንጋፖር ቀደም ባለው ጊዜ የማሌዥያ አካል የነበረች ሲሆን እንደ አውሮፓውያን አቆጣጠር ኦገስት 9 1965 በይፋ ተገንጥላ አዲስ ሀገር ሆነች። ይህ ቀን አሁንም ድረስ የሲንጋፖር ብሔራዊ የነፃነት ቀን ተብሎ ይከበራል። አስገራሚው ነገር ሲንጋፖር በራሷ ፍላጎት ሳይሆን በማሌዥያ ፓርላማ ውሳኔ እንድትገነጠል የተደረገ ሲሆን ይህም ምናልባት ሲንጋፖር በዓለም ታሪክ የመጀመሪያዋ ልገንጠል ብላ የራሷን እድል በራሷ ሳትወስን አንፈልግሽም ተብላ የተገፋች ሀገር ያደርጋት ይሆናል። የመገንጠሉን ዜና ለመላው ሲንጋፖራውያን በቴሌቪዥን መስኮት ቀርቦ ያወጀው ሊ ኩዋን ዩ ነበር። በወቅቱ የመገንጠሉን ዜና ሲናገር በለቅሶ ታጅቦ ነበር። ማሌዥያ በወቅቱ ሲንጋፖርን አልፈልግሽም እንድትላትና እንድትገነጠል ምክንያት ሆኗል ከሚባሉት ውስጥ ዋነኛው የማሌዥያ ማዕከላዊ መንግስት የማሌ ተወላጅ ብቻ ልዩ መብትና ቅድሚያ ሊኖራቸው ይገባል የሚል ፖሊሲ የነበረው ሲሆን፣ በሌላ በኩል ሊ ኩዋን ዩ እና ፓርቲው ፒኤፒ ግን ለሁሉም ዜጋ እኩል የሆነች ማሌዥያ የምትል ዘርና ሃይማኖት የማይለይባት ሀገር መመስረት ይፈልጉ ነበር። በሲንጋፖር ውስጥ አብዛኛው ህዝብ የቻይና ዝርያ ያለው ሲሆን በማሌዥያ ደግሞ የማሌ ተወላጆች አብዛኛውን ቁጥር ይይዙ ነበር። ይህ የዘር ስብጥር በ1964 ዓ.ም በሲንጋፖር ውስጥ ከፍተኛ የዘር ግጭትና ደም መፋሰስን አስከትሎ ነበር። እንደ ሁለተኛ ምክንያት የሚቀመጠው ማሌዥያ በሲንጋፖር ላይ ከፍተኛ ታክስ ለመጣል መሞከሯና የጋራ ገበያ ለመፍጠር የገቡትን ቃል ባለማክበራቸው በሁለቱ መሪዎች መካከል ያለው አለመግባባት እየጠነከረ መሄዱ ነበር። በመጨረሻም የማሌዥያ ጠቅላይ ሚኒስትር ቱንክ አብዱራህማን የዘር ግጭቱን ለማስቆም ብቸኛው መንገድ ሲንጋፖርን ማባረር ነው የሚል ውሳኔ ላይ ደረሱ። ሲንጋፖር ከማሌዥያ ስትገነጠል ምንም አይነት የተፈጥሮ ሀብት ያልነበራት፣ በሙስና የተዘፈቀች፣ ከግማሽ በላይ ህዝቧ ማንበብና መጻፍ የማይችል፣ መሰረተ ልማት የሌላት፣ ሌላው ቀርቶ የሚጠጣ ውሃ እንኳን ከማሌዥያ በቧንቧ ታስገባ የነበረች፣ በራሷ የውቅያኖስ ውሃ አጣርታ መጠቀም ማትችል፣ አብዛኛው ህዝቧ በድህነት አረንቋ የታጠረ፣ በብሔርና ማንነት ቀውስ የታመሰች፣ እንኳንስ ዛሬ ላይ የደረሰችበት ትደርሳለች ብሎ እንደ ሀገር ትቀጥላለች ብሎ ማንም ያልገመታት ነበረች። ነገር ግን ሊ ኩዋን ዩ በወሰደው ጠንካራ የሙስና መከላከል ፖሊሲ በትምህርት ጥራትና አገሪቱን የዓለም የንግድና የፋይናንስ ማዕከል በማድረጉ ዛሬ የዓለማችን ቁንጮ መሆን ችላለች። እዚህ ጋር ቆም እንበልና ሊ ኩዋን ዩ ማን ነው የሚለውን እንይ። በሲንጋፖር ውስጥ ለብዙ ትውልድ ከኖሩና ፔራናካን ወይንም የቻይናና የማሌ ባህል ድብልቅ ካላቸው ባለሀብት የቻይና ዝርያ ያላቸው ቤተሰቦች እንደ አውሮፓውያን አቆጣጠር ሴፕቴምበር 16 1923 በሲንጋፖር በወቅቱ የብሪታንያ ስትሬት ሴትልመንትስ አካል በነበረችው ካምፖንግ ጃቫ መንገድ በሚገኝ ትልቅ ቤት ውስጥ ተወለደ። አባቱ ሊ ቺን ኩን የነዳጅ ኩባንያ መጋዘን ስራ አስኪያጅ ሆኖ በመስራት አገልግሏል። እናቱ ቹዋ ጂም ኒዮ ጠንካራና አስተዋይ ሴት የነበረች፣ ቤተሰቡ በኢኮኖሚ በደከመበት ወቅት ልጆቿን በጥሩ ሁኔታ ለማሳደግና ለማስተማር ከፍተኛ መስዋዕትነትን የከፈለች፣ በኋላም የምግብ አሰራር መጽሐፍ በማውጣት እውቅናን ያገኘች ሴት ነበረች። ሊ ኩዋን ዩ የቤተሰቡ የመጀመሪያ ልጅ ሲሆን 3 ወንድሞችና አንዲት እህት ነበሩት።
የመጀመሪያ ደረጃ ትምህርቱን በቴሎክ ኩራው የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን ሊ ኩዋን ዩ ገና ከልጅነቱ ጀምሮ በትምህርቱ አንደኛ የሚወጣ ጎበዝ ተማሪ ነበር። በመቀጠልም በሲንጋፖር ታዋቂ በነበረው ራፍልስ ኢንስቲትዩት የሁለተኛ ደረጃ ትምህርቱን አጠናቀቀ። በወቅቱ በሲንጋፖር እና ማሌዥያ ከፍተኛውን የትምህርት ውጤት ያስመዘገበ ጎበዙ ተማሪ ነበር። በራፍልስ ኮሌጅ ከፍተኛ ትምህርቱን ጀምሮ የነበረ ቢሆንም በሁለተኛ የዓለም ጦርነት ወቅት ትምህርቱን አቋረጠ። ከጦርነቱ በኋላ ወደ እንግሊዝ ሀገር በመሄድ በመጀመሪያ በለንደን የኢኮኖሚክስ ትምህርት ቤት ለጥቂት ጊዜ ተማረ። በመቀጠልም ወደ ታዋቂው ካምብሪጅ ዩኒቨርሲቲ ፊዝ ዊሊያም ኮሌጅ በመዘዋወር የሕግ ትምህርቱን ተከታትሏል። በካምብሪጅ ቆይታው እጅግ በጣም ከፍተኛ ውጤት ወይንም ደብል ፈርስት ክላስ ኦነርስ በማምጣት በሕግ ጥናት እውቅናን አገኘ። ሊ ኩዋን ዩ ሲንጋፖር ከመገንጠሏን በፊት ጀምሮ በሲንጋፖር የዛች ደሴት ዋና መሪ ሆኖ ያገለግል የነበረ ሲሆን ከእንግሊዝ ቀኝ ግዛት ነፃ ወጥታ ራስ ገዝ ሆናም ሳለ ምርጫ ተወዳድሮ በማሸነፍ በ1959 ጀምሮ የሲንጋፖር የመጀመሪያው ጠቅላይ ሚኒስቴር ሆነ። በኋላም ከ1963 እስከ 1965 ሲንጋፖር ከማሌዥያ ጋር ስትዋሃድ እና የማሌዥያ አንዷ ክልል ስትሆን ሊ ኩዋን ዩ በማሌዥያ ፌዴሬሽን ስር የሲንጋፖር ክልል መሪነቱን ቀጠለ። ሲንጋፖር ከማሌዥያ መገንጠሏን ተከትሎ የሉዓላዊቷና ነፃይቷ ሀገር ሲንጋፖር ጠቅላይ ሚኒስቴር ሆነ። በወቅቱ በመገፋት በድህነት በማንነት ቀውስና ባልተማረ የሰው ኃይል እጅ የወደቀችውን ሲንጋፖር ከጭቃ ወደ ወርቅ ከጨለማ ወደ ብርሃን ትመጣ ዘንድ ሊ ኩዋን ዩ 5 ዋና ዋና የኢኮኖሚና የአመራር እርምጃዎችን ወሰደ። ማንኛውም ሰው የመንግስት ስልጣን፣ የስራ ዕድል ወይንም የሹመት ቦታ የሚያገኘው በዘሩ፣ በቤተሰቡ ሀብት፣ በፖለቲካ ታማኝነቱ ወይንም በዝምድና ሳይሆን በብቃቱ፣ በእውቀቱና በውጤቱ ብቻ ሊሆን ይገባል በማለት እውቀትና ችሎታን ብቻ መሰረት ያደረገ ስርዓት ዘረጋ። ሊ ኩዋን ዩ በዓለም ላይ ያሉትን እጅግ ጎበዝ የሆኑ ዜጎቹን መርጦ በከፍተኛ የኃላፊነት ቦታዎች ላይ ያስቀመጠ። የመንግስት ሰራተኞችና ሚኒስትሮች ከግል ኩባንያዎች የሚከፈለውን ያህል ደሞዝ እንዲከፈላቸው ተደረገ። ለሙስና ምንም አይነት ቀዳዳ ባለመተው ዜሮ ቶለራንስ ፎር ኮራፕሽን አሰራርን በመፍጠር በሙስና የተዘፈቀችውን ሲንጋፖርን ለመታደግ ሲፒአይቢ ወይንም ኮራፕት ፕራክቲስ ኢንቨስቲጌሽን ቢሮ የተባለውን ተቋም ሙሉ ነፃነት ሰጠው። ይህ ተቋም የጠቅላይ ሚኒስቴሩን የቅርብ ጓደኞችና ከፍተኛ ሚኒስትሮችን ሳይቀር በሙስና ሲጠረጠሩ ለፍርድ አቅርቦ አሳስሯል። ሕጉን በማጥበቅ ማንም ሰው ከሕግ በላይ እንደማይሆን አረጋገጠ። ይህ መተማመን በዓለም ላይ ያሉ ትልልቅ ኩባንያዎች እንደ ጉግል፣ አፕል፣ ማይክሮሶፍት በኤዥያ ለሚያደርጉት ስራ የክልል ዋና መስሪያ ቤታቸውን ሲንጋፖር ላይ እንዲያደርጉ ትልቅ ዋስትና ሆነ። ያልተማረውን የሰው ኃይል ወደ ተማረ የሰው ኃይል ለመቀየር በሀገሪቱ የሚገኘውን በጀት በከፍተኛ ሁኔታ በትምህርት ስርዓት ላይ ያፈሰሱት። የትምህርት ስርዓታቸውንም ከምርጥ የዓለማችን የትምህርት ስርዓቶች አንዱ ሆነ። ትምህርቱ በንድፈ ሀሳብ ላይ ብቻ ሳይሆን ዓለም አቀፍ ገበያው የሚፈልገውን ተግባራዊ ሙያ ያተኮረ እንዲሆን ተደረገ። ስትራቴጂያዊ የወደብና በዓለም አቀፍ የባህር ንግድ መስመር መገኛ ላይ መገኘቷን እንደ ትልቅ ዕድል ተጠቀሙበት። እጅግ ዘመናዊ፣ ፈጣንና ቀልጣፋ የሆነ የወደብ አገልግሎት በመስጠት የውጭ ኢንቨስተሮች መጥተው በቀላሉ ንግድ እንዲጀምሩ ቢሮክራሲውን አጠፉት። የታክስ መጠን በጣም ዝቅተኛ በማድረግ የዓለም ፋይናንስ ማዕከል እንድትሆን ተደረገ። ህዝባዊ የቤት ግንባታ አስፈላጊነቱን በማመን አንድ ሀገር ለማደግ ህዝቡ የተረጋጋና የራሱ ቤት ያለው መሆን አለበት በሚል አቋም መንግስት እጅግ ዘመናዊ አፓርታማዎችን እየገነባ ለዜጎች በጣም በረከሰ ዋጋ የቤት ባለቤትነትን ሰጠ። በአሁኑ ወቅት ከ80% በላይ የሚሆነው የሲንጋፖር ህዝብ የመንግስት ይዞታ በሆኑ ነገር ግን ጥራታቸው እጅግ ከፍተኛ በሆኑ አፓርታማዎች ውስጥ ይኖራል። ይህ ዜጎች ለሀገራቸው ያላቸውን ታማኝነትና ፍቅር ከፍ አደረገው። በማሊ እና በቻይና መካከል የነበረውን የዘር ግጭቶችን ሙሉ በሙሉ አስቀረ። የሊ ኩዋን ዩ አንድ ሀገር ለማደግ መፈክርና ወሬ ሳይሆን ዲሲፕሊን፣
ጠንክሮ መስራትና የተግባር ሰው መሆን ያስፈልጋል የሚለው መፈክሩም ታዋቂነትን አተረፈ። በአሁኑ ወቅት የሲንጋፖር የጠቅላላ የህዝብ ቁጥር 6 ሚሊዮን አካባቢ ሲሆን ይህ የህዝብ ቁጥር በዛች ጠባብ ደሴት ላይ በጠባብ ቦታ ላይ ስለሚኖሩ በዓለም ላይ ካሉ ከፍተኛ የህዝብ ጥግግት ካላቸው ሀገራት አንዱ አደረጋት። ጠቅላላ የሀገር ውስጥ ምርቷ ወይንም ጂዲፒዋ በግምት ከ500 እስከ 600 ቢሊዮን የአሜሪካን ዶላር አካባቢ ነው። ነፍስ ወከፍ ገቢዋ ወይንም ደግሞ ጂዲፒ ፐር ካፒታ በግዢ አቅም ስሌት የሲንጋፖር የአንድ ሰው ዓመታዊ አማካኝ ገቢ ከ100,000 በላይ ነው። በአንድ ሰው የነፍስ ወከፍ ገቢ ስሌት ሲታይ ሲንጋፖር ከእስያ ሀገራት አንደኛ ደረጃ ላይ ትገኛለች። በዓለም አቀፍ ደረጃም ቢሆን ከኳታር፣ ሉክዘምበርግ እና አየርላንድ ጋር በመወዳደር በመጀመሪያዎቹ 5 ሀብታም ሀገራት ተርታ ትሰለፋለች። በጠቅላላ ጂዲፒ ግን የህዝብ ቁጥሯ አነስተኛ በመሆኑ እንደ ቻይና፣ ጃፓን እና ኢንዲያ ካሉ ሀገራት በታች ናት። የሲንጋፖር ፖለቲካ በአሁኑ ጊዜ በትልቅ ታሪካዊ ሽግግር ውስጥ ይገኛል። ሀገሪቱ ለረጅም ጊዜ ከ2004 እስከ 2024 በሊ ኩዋን ዩ ልጅ በሊ ሲየን ሉንግ ስትመራ ከቆየች በኋላ በቅርቡ ስልጣኑን ለቀጣዩ ትውልድ መሪዎች አስረክቧል። በአሁኑ ወቅት ሀገሪቷን በጠቅላይ ሚኒስቴርነት እየመራ ያለው ሎረንስ ወንግ ሲሆን እርሱና ቡድኑ የአራተኛው ትውልድ ወይንም ደ ፎርዝ ጄኔሬሽን መሪዎች በመባል ይታወቃሉ። ምንም እንኳን የአመራር ሽግግርና አዳዲስ የፖለቲካ ውድድሮች ቢኖሩም ሀገሪቱ አሁንም በዓለማችን ላይ እጅግ የተረጋጋና አስተማማኝ የፖለቲካ ስርዓት ካላቸው ጥቂት ሀገራት ውስጥ አንዷ ናት። የሲንጋፖር ኢኮኖሚ ከባህላዊ የንግድ ማዕከልነት አልፎ ለከፍተኛ ቴክኖሎጂ ተሻግሯል። ሲንጋፖር በአሁኑ ጊዜ የኤስያ የቴክኖሎጂና የሰው ሰራሽ አስተዋጽኦ ወይንም ኤአይ መናኸሪያ መሆኗ በስፋት ይነገርላታል። በዓለም አቀፍ ደረጃ በሳይበር ደህንነትና በዲጂታል ንግድ ወይንም ኢኮመርስ ከቀዳሚዎቹ ነች። ሀገሪቱ በጣም ጠባብ በመሆኗ ለአየር ንብረት ለውጥ ከፍተኛ ትኩረት ትሰጣለች። አሁን ላይ ሲንጋፖር ግሪን ፕላን 2030 የተባለ ግዙፍ ስትራቴጂ በመቅረጽ ለአካባቢ ጥበቃ ተስማሚ የሆኑ የኢኮኖሚ ፈጠራዎችንና ታዳሽ ኃይሎችን እየገነባች ትገኛለች። ከታላቅ ሀብት ጋር ትልቅ ፈተናም አብሮ ይመጣል። ሲንጋፖር በአሁኑ ወቅት በዓለማችን ላይ ውድ የኑሮ ውድነት ካለባቸው ሀገራት በቀዳሚነት ትጠቀሳለች። በተለይ የቤት ኪራይ፣ የመኪና መግዣ ፍቃድና የዕለት ተዕለት ፍጆታዎች በከፍተኛ ሁኔታ ውድ መሆናቸው ለመንግስት ትልቅ ፈተና ሆኖበታል። ይችን ሀገር ከመጥፋት የታደጋት ሊ ኩዋን ዩ ከባለቤቱ ከኳ ጊዮክ ቹ ለመጀመሪያ ጊዜ የተገናኙት በራፈልስ ኢንስቲትዩት ትምህርት ቤት በነበሩበት ወቅት ሲሆን በትምህርት ከፍተኛ ተፎካካሪ ነበሩ። በኋላም ሁለቱም በእንግሊዝ ካምብሪጅ ዩኒቨርሲቲ የህግ ትምህርታቸውን በሚከታተሉበት ወቅት ፍቅራቸው ጠነከረ። እሷም እንደርሱ ምርጥ የህግ ባለሙያ ነበረች። እንደ አውሮፓውያን አቆጣጠር በ1947 በእንግሊዝ ሀገር በሚስጥር ከተጋቡ በኋላ በ1950 ዓ.ም በሲንጋፖር በይፋ ጋብቻ ተሳሰሩ። ባለቤቱ ሊ ኤንድ ሊ የተባለውን የቤተሰባቸውን የህግ ድርጅት በዋናነት በመምራት የቤተሰቡ ዋና ገቢ አስገኚ ነበረች። የሲንጋፖርን ህገ መንግስትና የፖለቲካ ንግግሮችን በመቅረጽ ረገድም ከጀርባ ሆና ከፍተኛ የህግ ምክር ትሰጠው እንደነበር በስፋት ይነገራል። በትዳራቸው 2 ወንድና አንዲት ሴት ልጆችን ያፈሩ ሲሆን ልጆቻቸውን በሲንጋፖር ከፍተኛ የትምህርትና የአመራር ደረጃ ላይ የደረሱ ናቸው። የመጀመሪያ ልጁ ሊ ሲየን ሉክ ለ20 ዓመታት የሲንጋፖር 3ኛ ጠቅላይ ሚኒስትር ሆኖ ሀገሪቱን መርቷል። ሁለተኛ ልጁ ሊ ዌይሊንግ በሕክምናው ዘርፍ እጅግ ታዋቂ የሆነች የነርቭ ሐኪም የነበረች ሲሆን ለሲንጋፖር ብሔራዊ የነርቭ ሳይንስ ኢንስቲትዩትን በዳይሬክተርነት መርታለች። ሶስተኛ ልጁ ሊ ሲየን ያንግ በንግዱና በኮርፖሬት አመራር ዘርፍ የተሰማራ ሲሆን ለሲንጋፖር ትልልቅ የቴሌኮምና የሲቪል አቪዬሽን ኩባንያዎችን በሊቀመንበርነት መርቷል። ባለቤቱ ጓ ኪዮቹ እንደ አውሮፓውያን አቆጣጠር በ2008 በተደጋጋሚ በደረሰባት የስትሮክ ህመም ምክንያት አልጋ ላይ ዋለች። ለ63 ዓመታት ያህል በፍቅር አብረው ኖረው እንደ አውሮፓውያን አቆጣጠር ኦክቶበር 2 2010 ከዚህ ዓለም በሞት ተለየች።
ከባለቤቱ እልፈት በኋላ የሊ ኩዋን ዩ ጤንነትም እየደከመ መጥቶ በከባድ የሳንባ ምች ህመም ምክንያት በሆስፒታል ሕክምና ሲረዳ ቆይቶ እንደ አውሮፓውያን አቆጣጠር ማርች 23 2015 በ91 ዓመቱ አረፈ። የእርሱም ማረፍ ተከትሎ በሲንጋፖር የአንድ ሳምንት ብሔራዊ ሐዘን ታውጆ የነበረ ሲሆን በወቅቱ ከግማሽ ሚሊዮን በላይ የሚሆን ሕዝብ በከባድ ዝናብ ውስጥ በሰልፍ በመቆም አስክሬኑን ተሰናብቷል። በርካታ የዓለም መሪዎች እርሱን የእስያ ታላቁ መሪና የስትራቴጂ ግዙፉ ሰው ሲሉ ገልጸውታል። ሊ ኩዋን ዩ ሀገሩን ሲንጋፖርን ከመፍረስ ታድጎ ከድህነት ወደ ታላቅ ሀብት እንዴት እንደቀየራት፣ የውጭ ኢንቨስተሮችን እንዴት እንደሳበ፣ ሰራዊት እንዴት እንደገነባና ሙስናን እንዴት እንዳጠፋ በራሱ አንደበት በዝርዝር የጻፈው ፍሮም ተርድ ወርልድ ቱ ፈርስት ዘ ሲንጋፖር ሂስትሪ የተሰኘውን እንዲሁም ሊ ኩዋን ዩ ዘ ግራንድ ማስተርስ ኢንሳይት ኦን ቻይና ዘ ዩናይትድ ስቴትስ ኤንድ ዘ ወርልድ በተሰኘ ርዕስ ግርሃም አሊሰን፣ ሮበርት ዲ ብላክዊል እና አሊ ዋይን በጋራ የጻፉትን እንድናነብ እየጋበዝኳችሁ ዝግጅቴን በዚሁ አጠናቀቅኩ።